ኦኬ ተመልካቾቻችን ዛሬ ተምብኔል ዲዛይን እንማራለን ከኔ ጋር አብራችሁኝ ሁኑ። መጀመሪያ ፋይል ውስጥ በመግባት ኒው የምትለዋን እንነካለን። ዊድዙን ሄቱን ልክ እኔ ባስቀመጥኩት መሰረት አስቀምጡ። ከዛ በኋላ ክሬት እንላለን። ከለር የመረጥኩት ከለር አለ ኮምፕሊሜንተሪ የሆነ ከለር አሪፍ የሆነ ከለር እጠቀማለሁ ያልኩትን እዚህ ነው የማስቀምጠው። ለባክግራውንድ ምናምን ስለሚያስፈልገኝ እዚህ ጋር አስቀምጣለሁ። እናንተም ስትሰሩ የሚያስፈልጋችሁን ነገር እንደዚህ ማድረግ ትችላላችሁ። እዚህ ጋር በመንካት ግራዲየንት ውስጥ እንገባለን። ግራዲየንት ውስጥ በመግባት እንግዲህ የምንፈልገውን ከለር እንሰራለን። ያው መጀመሪያ ባክግራውንዳችን አሪፍ የሚሆነው ጠቆር ቢል ነው። ያው ኮምፕሊትሊ ቀላ ያለ ከለር እንዳትጠቀሙ፣ ፐርፌክት ከለር ጠቆር የሚል ከለር ተጠቀሙ። እንደዚህ ኦኬ በሉ። ከዛ በኋላ እዚህ ጋር መምጣት ከለር የምትለዋን ክሊክ ታደርጋላችሁ። ከዛ በኋላ እዚህ የተመሳሳይ ከለር ነው የምንጠቀመው፣ ነገር ግን ኮንትራስቱ ይለያያል ትንሽ። ወደዚች ጋር እንምጣ። ኦኬ እንበል። መሃል ላይ በመንካት አሁንም ከለር ውስጥ በመምጣት ከለራችንን እንመርጣለን። እኔም ፈለኩት ጠቆር እንዲል ነው፣ ምክንያቱም ሳብጀክቱ ላይ ሰው እንዲያተኩር ባክግራውንዱ ላይ ትኩረት እንዳይደረግ ነው። ከዛ ኦኬ እንላለን። ፋይላችን ውስጥ የሚያስፈልገንን ፎቶ እንወስዳለን። ኢምቤድድ ከዛ ዳውንሎድ ውስጥ በመምጣት ዳውንሎድ ውስጥ ነው ያስቀመጥኩት። ተምብኔል ብዬ ፎቶውን መጀመሪያ እንወስዳለን፣ የሚያስፈልገንን ፎቶ። እሱን ትንሽ ኤዲት እናደርጋለን። ኦኬ ኢንተር እንበል። ባክግራውንዳችንን ማሳመር አለብን። አሁንም ባክግራውንዳችንን ለማሳመር ብሬሽ ቱል ነው የምንጠቀመው። ከለራችንን ከዚህ ሴሌክት እናርግ። እቺኛውን ከለር ወድጃታለሁ፣ ትንሽ ወደዚህ እናምጣት። ኦኬ እንደዚህ ይሁን። ሁለተኛ ከለራችንን ከዚሁ እንምረጥ። ከዚሁ እቺኛውን ከለር ኦኬ እንበላት። ያ እንግዲህ አሁን እቺኛውን ከለር ወስደናል። መሃል ላይም አሁን አንድ ላየር ክሬት እናርግ። እዚሁ መሃል ላይም ስለሚያስፈልገን መሃል ላይ ደግሞ ነጭ ከለር እንጠቀም። ግሎ በደንብ ሳብጀክቱ ላይ እንዲኖር ትንሽ እንቀንሰው ሳይዙን 1400 በቃ ኦኬ ክሊክ እናደርጋለን። አሁን ጨዋታውን እንጀምር። እዚች ጋር ስክሪን እናርግ። ኦፓሲቲውን እንቀንሳለን። ኦፓሲቲውን 50% በቂ ነው። ኦኬ አሁን ሁለቱንም ላየሮች ከሳብጀክቱ በታች በኩል እናስቀምጠው። ትኩረቱ ሳብጀክቱን እንዲያደምቁት ስለሆነ እቺኛውንም ስክሪን እናርጋት። ከዛ ኦፓሲቲውን እንቀንስ። 43% አድርጌያለሁ። አሁን የአፍተር ኢፌክት እና የፕሪሚየር ፕሮ ሎጎአችንን እናመጣለን። ወደዚህ እንወስድና ራይት ክሊክ በመንካት ዲስቶርት የምትለውን ኦፕሽን ትነካላችሁ። ከዛ በኋላ ልክ እኔ እንደማያደርገው ታደርጋላችሁ። ኢንተር እንበል። አሁን ሁለተኛ ሎጎአችንን እንውሰድ። ትንሽ ከላይ በኩል ይቀመጥ፣ ከሳብጀክቱ ከታች በኩል ኦኬ። ትንሽ ሳይዙን እንቀንሳት። ዲስቶርት እናርግ። ራይት ክሊክ በመንካት ዲስቶርት የምትለውን ኦፕሽን ትነካላችሁ። እዛ አሁንም እንደዚህ እናስተኛታለን። አፍተር ኢፌክት ልክ እንደ ፕሪሚየር ፕሮ ማለት ነው። ፕሪሚየር ፕሮ ላይ እንዳደረግነው ያ እንደዚህ እንወስዳታለን ሎጎአችንን።
ኦኬ የአፍተር ኢፌክት ሎጓችንንም እንደዚህ ካስተካከለን በኋላ ልክ እንደ ፕሪሚየር ፕሮ ሳይዙን ትንሽ ተለቅ እናርክ። ኦኬ አሁን እንግዲህ እዚህ ጋር አስቀምጠናል። ኦኬ ብራይትነሱን እንጨምር። ብራይትነሱን ከርቭ ጋር እንሂድ። ከርቭ ጋር በመሄድ ትንሽ እዚች ጋር ትንሽ ከርቡን ወደ ላይ እናረጋታለን። እዚህኛውን ደግሞ ትንሽ እዚች ጋር እንቀነስ። ያ ኦኬ ከዛ በኋላ እዚች ጋር እናሳምር። የፕሪሚየር ፕሮ ሎጓችንን ብሌንዲንግ ኦፕሽን ላይ በመምጣት ኦኬ ብሌንዲንግ ኦፕሽን ላይ በመምጣት መጀመሪያ አውተር ግሎ እናደርጋለን። አውተር ግሎ በማድረግ ወደዚህ ከለሩ ምን አይነት ይሁን? ያው ተመሳሳይ ይሁን። ትንሽ ሳይዙን እንቀንስ። የአውተር ግሎአችንን 5 ላይ ይሁን 7 ላይ ሶሪ። እና ድሮፕ ሻዶ በዛ። ኦ ጋድ ድሮፕ ሻዶ ስፒሪት ዲስታንሱን እንቀንስ። ኦኬ ዲስታንሱ እስከዚህ ድረስ ቢሆን አሪፍ ነው። ሳይዙን ትንሽ እንጨምረው። ኦኬ እንርግለው ያችን ተመሳሳይ ሆኖ ሳይዙ ግን ይቀነስ። ኦኬ 5 ላይ ሆን ችግር የለውም። ኦኬ እንበል። አፍተር ኢፌክታችንንም እንደዚሁ እናርክ። የሚያስፈልጉ ነገሮችን እናስቀምጣቸው። አውተር ግሎው፣ ድሮፕ ሻዶ እና ኢነር ግሎው ያ ተመሳሳይ ነው ቅድም ያደረኩት ሴቲንግ ጋር። ኦኬ እንላለን። ምንም የጨመርኩት ነገር የለም። ኦኬ አሁን ቴክስት እናስገባ። ቴክስት እንምረጥ። ቴክስት ጋር በመሄድ ተምብኔል ብለን እንጻፍ። ኔል ኦኬ እዚች ጋር እንወሰዳት። እንደዚህ ሳይዙ በቂ ነው። ኦኬ ከዛ በኋላ ኦፕሽን ላይ እንመጣለን። ብሌንዲንግ ኦፕሽን ለቴክስት እንሰራለን። መጀመሪያ ግራዲየንት ኦቨርላይ ላይ እዚህ ጋር ለተጠቀመው ያሰብኩት ከለር እዚህ እቺኛዋን ነው። እቺኛዋን ከለር ሁለተኛውም ላይ ትንሽ ወደዚህ እናመጣለን። ወደዚህ ኦኬ እንበል። ኦኬ መሃል ላይ ነጭ ከለር ቢሆን አሪፍ ነው። ነጭ ከለር ኦኬ እንበል። ልክ እኔ እንደመረጥኩት አይነት ከለር ምረጡ። ሶሪ አሁን እንመለስ። ትንሽ ነጩ ጋር መሃል ላይ ትንሽ በጣም ነጭ ሆነ። ወደዚህ እንውሰድ። እንደዚህ ነው። ኦኬ እንበል። እሺ ድሮፕ ሻዶ እናስቀምጥ። ድሮፕ ሻዶችን ሳይዙን ትንሽ እንቀንስ። የሻዶዋችንን ሳይዝ 10 ቢሆን ይመከራል። አሪፍ ነው 10። ኦኬ አምባሲቲውን ትንሽ እንጨምር 42%። ከዛ በኋላ ኢነር ግሎ ሳይዙን ትንሽ ጨምር እናደርግ። ኦኬ እንግዲህ አሁን ሰውየው ጋር ትንሽ እንትን ብናደርግ አሪፍ ነው። ትንሽ ብራይትነስ ይጎለዋል። ሳቹሬሽን እናርግበት። ሳቹሬት እናርገው። ወደ ላይ እንውሰድ። ኦኬ ላይ ነው ያለው። ሶሪ ሳቹሬሽኑን እንጨምር። ሳቹሬሽኑን 10 ላይ እናርግ። ኦኬ ኤክስፖዠሩን ትንሽ እንጨምረው። ሶሪ ኤክስፖዠሩን ኤክስፖዠሩን እንደዚህ እናርግ።
ኦኬ እንግዲህ ጠቅመንም እቺ ፎቶ ለጊዜው እንደልሳት። በመጨረሻም ተምብኔላችን ይህንን ይመስላል። ከወደዳችሁት ይህን ቻናል ሰብስክራይብ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። አጋር እንድትሆኑ በትህትና ጠይቃለሁ። ይመቻችሁ።